ሃይ ዶክተር ሄዋን ነኝ። እንግዲህ እኔ በቦርድ የተረጋገጥኩ ነው የሚባለው ቦርድ ሰርቲፋይድ የሆንክ የአነስቴዣ ዶክተር ነኝ። ዛሬ የምናወራው ከሰርጀሪ በፊት የሚፈረመው በሀገራችን በጣም የሚፈራው ስለ አነስቴዣ ፎርም ነው። እንግዲህ በአሜሪካን ሀገር ውስጥ በፊት ሰርጀሪም አነስቴዣም አንድ ፎርም ነበራቸው፣ ያው ፈቃድ የሚፈረምበት ማለት ነው። በሽተኛው ያው ያስረዳችሁት ነገር ገብቶኛል እና ፈቃዴን እሰጣችኋለሁ ብሎ የሚፈርምበት ፊርማ ማለት ነው። አሁን ግን ከጊዜ በኋላ ሁለቱም ያው ሰርጀሪም የራሱ ሪስክ አለው፣ አነስቴዣም የራሱ ሪስክ አለው። ስለዚህ እነዚህን ሁለት ነገሮች ለያይተዋቸው አሁን ለብቻ አነስቴዣ የራሳቸውን ፎርም አለ፣ ሰርጀኖቹም የራሳቸው ፎርም አላቸው ማለት ነው። እዚህ ሀገር እንግዲህ ህጋዊ የሆነ እና ስነ ምግባራዊ የሆነ ፎርም ነው የሚመላ ፎርም። ስለዚህ እንግዲህ የአነስቴዣ ፎርሙ 3 ነገሮችን ያጠቃልላል። የአነስቴዣውን ጥቅም፣ በአነስቴዣ ምክንያት ሊመጡ የሚችሉ ጉዳዮች፣ የሚመጡ ሳይሆን ሊመጡ የሚችሉ ጉዳዮችን፣ እንዲሁም ደግሞ አማራጮች ካሉ አማራጩን ወይም ደግሞ ኦልተርኔቲቭ የሆነን ነገር፣ 3ቱን ነገር ነው ዲስከስ የምናደርገው። ስለዚህ አሁን ስለ አነስቴዣ ስታስቡ እነዚህን 3 ነገሮች እንድታስቡ እፈልጋለሁ። አንደኛ እናንተን መተን ኢንተርቪው ከማድረጋችን በፊት የተለያየ ኢንፎርሜሽን ካለ ኮምፒውተር ውስጥ መጀመሪያ እዛ ላይ ሄደን አንዳንድ ነገሮችን እናያለን። ስለ ህመማቸው አይነት፣ የላብራቶሪ ሪዛልት ካላችሁ፣ ምን አይነት መድኃኒት እንደምትወስዱ፣ ምን አይነት አለርጂ እንዳላችሁ። ነገር ግን ደግሞ እናንተ ጋር ስንመጣ መልሰን አንዳንድ ነገሮችን ልንጠይቃችሁ እንችላለን። ምክንያቱም እነዚህ የኮምፒውተሩ ሲስተም ያው በሰው ነው ብዙ ጊዜ የሚጻፈው እና ስህተት ሊኖር ይችላል፣ ሚስ ያደረገ ነገር ሊኖር ይችላል። ስለዚህ እነዚህ ነገሮች ማረጋገጥ ስላለብን 2-3 ደጋግመን መጠየቅ አለብን። ሁለተኛ አነስቴዣ ሲባል አንድ ነገር አይደለም። ልክ እንደ ድሪያ ለሁላችንም የሚሆነን ነገር ሳይሆን ለተለያየ ሰው የተለያየ አይነት አነስቴዣ ሊኖር ይችላል። ጤናችን የሁላችንም የተለያየ ነው። የመጣንበት ችግር፣ ሰርጀሪ የምናደርግበት ችግር የተለያየ ነው። ሰርጀሪው ራሱ የተለያየ ነው። ብቻ ለሁላችንም ስፔሲፊክ የሆነ ደግሞ አነስቴዣ፣ ለእኛ ዲዛይን የተደረገ አነስቴዣ ነው ብዙ ጊዜ የሚሆነው ማለት ነው። ሶስተኛው ደግሞ በዚህ ሀገር ኢንፎርምድ ኮንሰንት ይባላል። ኢንፎርምድ ማለት ምንድን ነው? አውቃችሁ የምትገቡበት ነገር። ስለዚህ ጥያቄ ካላችሁ መጠየቅ አለባችሁ። ቅር ያላችሁ ነገር ካለ መናገር አለባችሁ። አንዳንድ ጊዜ የቋንቋ ችግርም ቢሆን በአስተርጓሚም ቢሆን መጠየቅ እና ማወቅ አለባችሁ እና ከዛ ነው ፈቃዳችሁን የምትሰጡት እንጂ ይሄ ዶክተሩ እንዲህ ስላለ እንዲያደረግኩኝ ሳይሆን። አሁን ለምሳሌ ሁለተኛ ሰርጀሪያችሁ ነው እንባል እና በአንደኛው ሰርጀሪ ላይ ብዙ የማቅለሽለሽ የማስታወክ ስሜት ካላችሁ፣ አንዳንድ በሽተኞች ለምሳሌ መኪና ውስጥ ያቅለሸልሻቸዋል፣ ያስታውካቸዋል ወደ ቤት ሲሄዱ። እንደዚህ አይነት ነገር እናንተ ላይ ተከስቶ ከሆነ ይህንን በግልጽ ከአነስቴዣ ዶክተሩ ጋር ተነጋገሩ። ምክንያቱም አንዳንድ ነገሮችን ሞዲፋይ ማድረግ እንችላለን፣ ይሄ ነገር እንዳንተ ላይ እንዳይፈጠር ማለት ነው። ነገር ግን ይህንን ካልነገራችሁን ከጊዜ አውቀን ዲዛይን የምናደርገው ነገር ላይሆን ይችላል ማለት ነው። ስለዚህ ብዙውን ነገር በዲስከሽን በመወያየት ነው እንጂ ጀስት ዶክተር ባለው ብቻ ብላችሁ እንዳታስቡ አሳስባቸዋለሁ። ጥሩ የአነስቴዣ ፎርም እነዚህን 3 ነገሮች ያደርጋል። አንደኛ በሽተኛን እውቀት ይሰጣል፣ እንደገና ደግሞ መተማመንን ይሰጣል። ሁለተኛ ደግሞ የውሸት ተስፋ ሳይሆን ተጨባጭነት ያለውን እውነት ለበሽተኞች ወይም ደግሞ ሪያሊስቲክ ኤክስፔክቴሽን ለበሽተኞች ያስረዳል። ሶስተኛ ደግሞ የሞራል ግዴታውን ይወጣል ብዬ አስባለሁ። እውቀትን በተመለከተ ምሳሌ ልስጣችሁ። ለምሳሌ እኔ አንዳንድ ጊዜ ከእርጉዝ ሴቶች ጋር እሰራለሁ። አንዳንዴ ልጅ ለመውለድ ሲመጡ ማለት ነው። ብዙ ጊዜ ለእርጉዝ ሴቶች የምንመክረው አነስቴዣ ይሄ በጀርባ የሚሰጠው ስፓይናል የሚባለው አነስቴዣ ነው ማለት ነው። አንዳንድ ግን እንደዚህ ከተለያየ ኢሚግራንት ኮሚኒቲ፣ ኢቨን ኢትዮጵያ ኮሚኒቲ የሚመጡ ሰዎች አይ እሱ ሙሉ ለሙሉ ሊያደነዝዘኝ ይችላል፣ ሰርጀሪውን ፊል አደርገው ወይም ደግሞ የሰርጀሪው ህመም ሊሰማኝ ይችላል ይላሉ። በዛ ጊዜ የኛ ደግሞ አስተዋጽኦ እንደ ዶክተሮች ምንድን ነው? በቃ እስከዛሬ ጥሩ የሆነ ስፓይናል አነስቴዣ
ምን ያህል ሰክሰስ ሬት እንዳለው ግን ለምሳሌ በሆነ አማካኝነት ምክንያት ያን አነስቲዣ ባይሰራ ፕላን ቢያችን ወይም ደግሞ ሁለተኛ አማራጫችን ይሄ ነው። አይዞሽ በመጀመሪያ ፕላናችን ስፓይናል መስጠት ነው። ነገር ግን ስፓይናሉንም ሰተን ሰርጀሪ የሚሰማሽ ከሆነ ሙሉ ለሙሉ ጀነራል አነስቲዣ እንሰጥሻለን ብሎ ደግሞ ከበሽተኞች ጋር የመነጋገር ግዴታ ደግሞ የዶክተር ግዴታ ነው ማለት ነው። ሁለተኛው ደግሞ ተጨባጭ እውነት እንጂ የውሸት ተስፋ ያልኩበት ምክንያት ደግሞ በዚሁ ምሳሌ ብንወስደው ለምሳሌ እነዚህ ሰዎች በሰርጀሪ ምክንያት ልጆች ከወለዱ በኋላ ላይ ምን ያህል ፔን ይሰማኛል የሚለውን ነገር ደግሞ የመነጋገርም ጉዳይ አለ ማለት ነው። አንዳንድ በሽተኞች ካልጠየቁ ወይ ደግሞ አንዳንድ ዶክተሮች ከበሽተኞች ጋር ካልተወያዩ በሽተኞች ብዙ ህመም የሚሰማቸው አይመስላቸውም። ስለዚህ እንደ አነስቲዣ ደግሞ ዶክተር ግዴታችን ምንድን ነው? ብዙ ሰርጀሪ አድርገሻል፣ ሆድሽ ተቀዶ ልጅ ወልደሻል። ስለዚህ ይሄ ስፓይናሉ ከለቀቀሽ በኋላ የማደንዘዙ ስሜት አነስቲዣው ከለቀቀ በኋላ ህመም ይኖርሻል። ምክንያቱም ትልቅ ሰርጀሪን ያደረግሽ ምንም የህመም መድኃኒት ብንሰጥም አንዳንድ ጊዜ በአይቪ እንሰጣለን፣ አንዳንድ ጊዜ በአፍ እንሰጣለን። ኢቨን ስፓይናሉን ስንሰጥ አብረን የህመም የፔን ሜዲሲን አብረን እንሰጣለን። ነገር ግን እሱ 100% ፊል የምታደርጊውን ህመም አይፈውሰውም። ስለዚህ የተወሰነ ያህል ፔን ያ በሽተኛ መኖሩን ኤክስፒሪየንስ ልታደርግ እንደምትችል እቺ በሽተኛ ማወቅ አለባት ማለት ነው። ስለዚህ የኛ ሁለተኛ ስራችን ምንድን ነው? በቃ ግልጽ አድርገን ይሄንን መወያየት ከበሽተኛ ጋር። ሶስተኛ ደግሞ የሞራል ግዴታውን የሚወጣ ያልኩበት ምክንያት ምንድን ነው? ይሄ የአነስቲዣው ፈቃድ በሽተኛው አምኖበት ገብቶት የሚሰጠው ፈቃድ መሆን አለበት እንጂ ከዶክተሩ የመጣ ብዙ ጫና አማካኝነት የሆነ ዲሲዥን መሆን የለበትም። ለምሳሌ አንዳንድ ጊዜ ዶክተሮች በሳይንሱ ምክንያት በጣም ብዙ እንሳብና የበሽተኞችን አስተሳሰብ ወይም ደግሞ የበሽተኞችን አቤቱታ ያለመስማት ነገር ሊኖርብን ይችላል። አሁን ለምሳሌ ሪሰርቹን ስታዩ የጉልበት ሰርጀሪ ይሄ ሪፕሌስ የሚያደርጉት የጉልበት ሰርጀሪ አለ አይደል? እሱ ብዙ ጊዜ በስፓይናሉ አነስቲዣ ቢሰጥ የደም ሉዝ የማድረጉ ብቻ ብዙ ኮምፕሊኬሽኖች ጋብ ሊሉ ይችላሉ እና ብዙ አነስቲዚዮሎጂስት ዶክተሮች ይሄንን ነገር ያውቃሉ ማለት ነው። አንዳንድ በሽተኛ ግን አይፈልግም በጀርባ የሚሰጥ አነስቲዣ። እንግዲህ አስተሳሰብም ሊሆን ይችላል ወይ ከውጭ የሰሙት ነገር ሊሆን ይችላል። እንደኛ እንደ ዶክተርነት ስራችን ምንድን ነው? ትክክለኛውን እውነት ለበሽተኛ ማቅረብ ነው። ደግመንም የማቅረብ ሁኔታ ሊሆን ይችላል። ጥያቄያቸውን የመመለስ ሁኔታ ሊሆን ይችላል። ግን አንዳንድ በሽተኞች ለምሳሌ አንድ በሽተኛ ነበረኝ እኔ በቃ ድምፁ መስማት አልፈልግም፣ ስታወሩ መስማት አልፈልግም፣ አጥንቱ ቃቃቃቃ ሲል የሚለውን ድምፅ መስማት አልፈልግም፣ ለሱም መድኃኒት እሰጥሻለሁ ላይ ትንሽ ናፕ ታደርጊያለሽ ብላትም አልፈልግም፣ በቃ ሙሉ ለሙሉ ጀነራል አነስቲዣ ነው የምፈልገው አለችኝ። ስለዚህ የእሷን ውሽ ማክበርም አለብኝ። እኛ ደግሞ በህግ እንጠየቃለን። በጣም ብዙ በሽተኞችን ፕሬሸር ካደረግን በህግ የመጠየቅ ነገር ድረስ ሊሆን ስለሚችል በቃ አነስቲዣ ፎርማችን ጥቅሙን ጉዳቱን ብቻ ሳይሆን ሌላ ደግሞ ሜተድ ካለ ወይም ኦልተርኔቲቭ ያልኩበት ምክንያት ቅድም ይሄንን ነው ማለት ነው። የአነስቲዣ ፎርሙን መፈረም የማይችሉ በሽተኞች እነማን ናቸው የሚለውን እናወራ። አንደኛ ኦፍኮርስ ህፃናቶች፣ ያው እናትና አባት ወይም ደግሞ ሊጋል ጋርዲያኖች ናቸው የእነሱን የአነስቲዣ ፎርም የሚሞሉት። ይሄ ማለት ተለቅ ያሉ ህፃናቶች ለምሳሌ 8፣ 9፣ 10 ከዛ በላይ ያሉ ህፃናቶች ጥያቄ ሊኖራቸው ይችላልና እንደ ሞራል ግዴታችን እነሱንም እናናግራቸዋለን። እንዲመቻቸውም በቃ አንዳንድ ነገር ጆክን ልናደርግ እንችላለን። የተለያዩ ነገሮች ልናደርግ እንችላለን ከነሱ ጋር። ግን በትክክለኛ
ህጋዊ የሆነውን ፎርም የሚፈርሙ እናትና አባት ናቸው። ሁለተኛ ደግሞ በኢመርጀንሲ የሚመጡ በሽተኞች ያው አንዳንድ በሽተኞች በትልቅ አደጋ ምክንያት ወይ በሄሊኮፕተር ሊመጡ ይችላሉ። ትልቅ የካር አክሲደንት ውስጥ የገቡ በሽተኞች በቃ አስተሳሰባቸው ትክክል ላይሆን ይችላል። አንዳንዶቹ ደግሞ ያው ፌንትም አድርገው ሊሆን ይችላል። በዛ ጊዜ ህይወታቸውን ማዳን ስላለብን ቀጥታ ወደ ሰርጀሪ እንሄዳለን። በቃ ማንንም ፈቃድ አንጠይቅም ማለት ነው። ሶስተኛ ደግሞ አንዳንድ ጊዜ በዲመንሻ ወይ ደግሞ አልዛይመር ያለባቸው ሰዎች ወይ ደግሞ በተለያየ ወይ በአልኮሆል ወይ ደግሞ በተለያዩ ድረግ ምክንያት አስተሳሰባቸው በዛ ሰዓት ትክክል ያልሆኑ በሽተኞችም ሰርጀሪያቸው መቆየት የማይችል ከሆነ በዛ ጊዜም በቃ ፊርማ መፈረም አይችሉም። አንዳንድ ጊዜ ዲመንሻ ፔሸንቶች ወይ ደግሞ ለረጅም ጊዜ አስተሳሰባቸው ልክ ያልሆኑ በሽተኞች ያው ፓወር ኦፍ አተርኒ ወይም ደግሞ ፎርም የሚፈርሙ ቤተሰቦች አሏቸው። እነሱ ማነጋገር እንችላለን። አገን ኤመርጀንሲ ከሆነ ግን ህይወታቸውን የሚያጡበት ነገር ከሆነ ያው ብዙም አማራጭ ስለሌለን ወደ ሰርጀሪ እንገባለን ማለት ነው። ዛሬ የተወያየነው ነገር ስለ አነስቲዣ ፎርም ምንነት ትንሽም ብትሆን እውነቱን ብልጭ አድርጎላችኋል ብዬ አስባለሁ። የተለያዩ ጥያቄዎች ካላችሁ ከስር ኮሜንት አድርጉልኝ እና በተቻለ መጠን ለመመለስ እሞክራለሁ። የሚቀጥለው ቪዲዮ ላይ በጣም ብዙ ሰው የሚጠይቀኝ ጥያቄ ስለ ፓወር ኦፍ አተርኒ ስፔሻሊ ጤንነትን በተመለከተ ወይም ሄልዝ ኬርን በተመለከተ አንዳንድ ነገሮችን እላችኋለሁ። እሺ፣ በሚቀጥለው ቪዲዮ እንገናኝ። ባይ